ሰላም እንዴት ናችሁ? ሙቢራ ኤምዲኤም ፊክስ ቱል ነን። እንደሚያቀል ነገር ነው ይዘንላችሁ የመጣ ነው። እሱ ምንድነው? በፋይል የሚከፈቱና የማይከፈቱ ሳምሰንግ ስልኮችን በቀላሉ የምትለዩበትን መንገድ ነው። ቴክኒሻኖች ግርታ አላችሁ። የትኞቹ ሞዴሎች በየትኛው ባይነሪ ይከፈቱ አይከፈቱ ማጣራት ትፈልጋላችሁ እና በፍላሽ የሚከፈቱ ሳምሰንግ ስልኮች ሞዴል ነው። እና የሆነ ሰው ሲፈልግ መረጃውን ለመንገር እንግዲህ ይሄ ሁሉ ነገር ማገላበጥ ለምሳሌ ይሄን ብታዩት አንድ ሰው የሆነ ፋይል ሲፈልግ እዚህ ውስጥ ይሄ ሁሉ ውጣ ውረድ ማየት ምናምን ያዘጋጀንላችሁ ስክሪፕት ዊንዶውም አንድሮይድም ላይ ይሰራል። ስንከፍታት ዲፎልት ብሮሰር ይጠይቀናል። በፈለጋችሁት ብሮሰር ትሉታላችሁ። ከዛ በኋላ ሲመጣ ይኸው እንደምታዩት እዚህ ጋር ሙቢራ ኤምዲኤም ፊክስ ቱል ቲም ይላል። እኛ ስላዘጋጀነው ነው። ከዛ ፋይንድ ዩር ሳምሰንግ ሞዴል ፎር ኤፍአርፒ ሪሙቫል ባይ ፋይል ይላል። ን እዚህ ጋር ከፈለጋችሁ በሲሪየስ ኤ ሲሪየስ ነው ስልካችሁ፣ ቢ ሲሪየስ ነው፣ ኤም ምናምን ሲሪየሱን ሰሌክት አድርጋችሁ ልትመርጡ ትችላላችሁ። ሲሪየስ ደግሞ ከደበራችሁ በሰርች ኤኒ ሞዴል ልትከፍቱት የፈለጋችሁት እንደ ምሳሌ ኤ 155 ከሆነ ኤ 155 ስትሉ እዛ ሊስት ላይ ሶስት ስልኮች ናቸው ያሉት። 155 ኤን ከነ ባይነሪ ነው የሚነግረን። ባይነሪ 5 ድረስ ይከፈታል። ኤሙ እስከ ባይነሪ 6፣ ኤፉ እስከ ባይነሪ 6። ስለዚህ ምንም ወዲያ ወዲህ ሳትሉ በቀላሉ መንገድ የምትጠቀሙበትን ስክሪፕት አዘጋጅተንላችኋል። በነፃ ነው። ቴሌግራም ቻናላችን ላይ ሄዳችሁ መጠቀም ትችላላችሁ። ሲምፕሊ እዚህ ላይ አጣርታችሁ ፋይሉን መፈለግ ትችላላችሁ እና እሱን ለማለት ነው። በሚቀጥለው ሌላ ነገር ይዘንላችሁ እስክንመጣ ድረስ ቻው።